ቆይ እሺ ግን እኔ ሃይሚ አንድ ጥያቄ ልጠይቅሽና በስራ መልሽልኝ። መጀመሪያ ለምን እንደዚህ ሆንሽ እንጂ መጀመሪያ እንደዛ ካንተ ካልተለየው እያልሽ ነበር። የሆኑት ነገሮች እኔን ስለጎዱኝ ጎዱሽ አይደል? እንደገና ደግሞ አንተን ለመረዳት ሞክሬ ብዙ ነገሮችን ለማድረግ ስሞክር ከልብሽ አይደለም አልከኝ። ከልብሽ አይደለም ብለህ እኔን መግፋትን መረጥክ። ስለዚህ ከልቤ ካልሆነ እያለመጥሽብኝ ነው። እሱ ልቦናሽ እየቀለድሽ ነው። ተናግረሽኛል እኮ እያለመጥኩም ዋናው ነገር መመለሴ ነው። ዋናው ነገር ወደ አንተ መምጣቴ ነበር። እቃ ነው እንዴ ብትፈልጊው አንቺ ችግር የለውም። እቃ ከመሰለ እና እንኳን መሰለ የዛኔ ምን አሽሙር እየተናገርሽኝ እየወጣሽ እንዴት ነው የምቀበለው? ብሩኬ በቃ አሁን ከዚህ በላይ እኮ ባናወራ ይሻላል አይደለም እንዴ? ምንድነው ለምን ሄዳልሽኝ? እሺ ብዬ ሲሄድ ለምን ድጋሚ ካልተመለስቲኛለሽ? አሁን ልትወቃቀሱ አይደለም አሁን ልትወቃቀሱ አይደለም። አይ እሱ እንደዚህ እየሆነ ነው መኖር የፈለገው ይመስለኛል። እንዴ ችግር የለም በቃ ለማንኛውም እኔ ማሳወቅ ስላለብኝ ነው። ጋሽ ተው በቃ ጋሽ እኔ ያልገባኝ ነገር ሃይሚ ከእኔ ተለያልሽኝ አይደል?